ግሉ ላይ በጣም አሰራር እና ዊዝድሮ አደራረግ እያላችሁ የነበራችሁ ዛሬ ለቅቄዋለሁ ማለት ነው እና ገብታችሁ ማየት ትችላላችሁ። እና ይህ ስራ እንደ ፖፖ ላይቭ እንደ ሀላ እንደ ታጋ እና እንደነሱ ነው እና ከነሱ የሚለዩ ደግሞ በጣም ይሰጣል ይከፍላል ማለት ነው። እና መጀመሪያ ቀጥታ ወደ እኔ ቴሌግራም ትገቡና ወደ ቴሌግራማችሁ ትገቡና ከዛ ኔትወርክ ብላችሁ ሰርች ታደርጋላችሁ ማለት ነው። ቴሌግራም ሰርች ባራችሁ ከሄዳችሁ ኔትወርክ ብላችሁ ሰርች ታደርጉ ከላይ የሚመጣላችሁ የመጀመሪያውን እሱን አንድ ጊዜ ክሊክ ካደረጋችሁ በኋላ ቀጥታ ወደ ሊንክ ይወስዳችኋል ማለት ነው። እና ሊንኩ እንደምታዩት እዚህ ጋር ሊንኳ እዚህች ጋር ናት እና እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እኔ እንደዚህ በአንድ ያስገባኝ እኔ አፑን ስለወረድኩ ነው እና እናንተ ልክ ሊንኩን ገብታችሁ ልክ ስገቡ ቀጥታ ወደ ጉግል ብሎ ይወስዳችኋል ማለት ነው። ከጉግል ብሎ ካወረዳችሁት በኋላ በኢሜይላችሁን መክፈት አለባችሁ እና ኢሜይል ከከፈታችሁ በኋላ ደግሞ ፓስወርድ ይጠይቃችኋል። የማትረሱትን ፓስወርድ ነው ማስገባት አለባችሁ። ለምሳሌ ሎጊን ካላችሁ የራሱን ፓስወርድ ነው እንጂ ሌላ ፓስወርድ ማስገባት አትችሉም ማለት ነው። ከዛም እንደዛ ካስገባችኋል ኒክኔም ታስገባላችሁ ማለት ነው። ከዛ ማንኛውም ፎቶ ማስገባት ትችላላችሁ። የራሳችሁን ፎቶ ሳይሆን ማንኛውም ከፈለጋችሁ የራሳችሁን ፎቶ ታስገባላችሁ። እና ኢንቪቴሽን ኮድ ደግሞ ከላይ አስቀምጬላችኋለሁ እሱን ማስገባታችሁን እንዳትረሱ። ወይም ቴሌግራም አስቀምጬላችኋለሁ። ኢንቪቴሽን ኮድ ካላስገባችሁ ምንም አይነት ታስክ አያሰራችሁም ማለት ነው። እና እንደዛ ካደረጋችሁ በኋላ ደግሞ ቀጥታ እዚህ ጋር ፊት አሻራ መስጠት አለባችሁ ማለት ነው። እና እዚህ ጋር እንደምታያት እሷን አንድ ጊዜ ክሊክ ታደርጓት እና እኔ እንደዚህ የጠየቀኝ ላይቭ ግባ ነው የሚለኝ። ለእናንተ ደግሞ እንትን ነው የሚላችሁ ፌስ አሻራ ስጡ ነው የሚላችሁ። ፌስ አሻራ ከሰጣችሁ በኋላ እንደገና ደግሞ ቅድም የከፈታችሁበትን ፓስወርድ ይጠይቃችኋል። ፓስወርዱን የማረሱትን ፓስወርድ ማስገባት ትችላላችሁ። ከፈለጋችሁ ከ1 እስከ 8 ያለውን መጀመሪያ ስታስገቡ እሱን ያስገባችሁት ከሆነ እዚህ ልክ የራሳችሁን ላይቭ ለመክፈት ከፈለጋችሁ እሱን ማስገባት እንዳትረሱ ማለት ነው። እና እንደዛ ካደረጋችሁ በኋላ ድጋሚም ፊት አሻራ ስጡ ይላችኋል ማለት ነው። ፊት አሻራም ትሰጣላችሁ ማለት ነው። ከዛም የራሳችሁ ሩም ከፈታችሁ ማለት ነው። ከዛ የራሳችሁ ሩም ከከፈታችሁ በኋላ ደግሞ ቀጥታ ወደ ሚሚለው ጋር ትሄዳላችሁ ማለት ነው። ሚሚለው ጋር ፕሮፋይላችሁ ጋር ትሄዱና ይሄን ይመስላል ፊት ለፊቱ ምናምን። ከዛ ቀጥታ ወደ ምን ትሄዳላችሁ ማለት ነው። እዚህ ጋር እንደምታዩት ሪዋርድ የሚል አለ። እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እና እንደምታዩት ነው እዚህ ጋር ሪዋርድ ስታደርጉት ዴሊ የሚል አለ። እዚህ ጋር ከላይ እንደምታዩት ፓርቲ የሚል አለ፣ ዴሊ የሚል አለ እና ኖቤል የሚል አለ። እና እዚህ ጋር ዴሊ ነው በቀን የሚሰጣችሁ ነው ለእናንተ የሚያስበው። እና እዚህ ጋር ከላይ እንደምታዩት እና እዚህ ጋር በቀን ለ2 ሰዓት ስትቀመጠው 50,000 ኮይን ይሰጣችኋል ማለት ነው። እና 50,000 ኮይን ሰጣችሁ ደግሞ በ2 ሰዓት ውስጥ ነው ግዴታ መቀመጥ ያለባችሁ ማለት ነው። ሌሎችም ታስኮች አሉ እዚህ ጋር ዴሊ ወርታች ስክሮል ስታደርጉት ዴሊ ለሚለው ቪአይፒ አለ። ለቪአይፒ ማለት እንደገና 10 ሰውን ፎሎ ስታደርጉ 2,000 ይሰጣችኋል። 50 ሰው ፎሎ ስታደርጉ 2,000፣ 100 ሰው ፎሎ ስታደርጉ 2,000 ያው አንድ ነው። እና እንደዚህ ካደረጋችሁ በኋላ ደግሞ ቀጥታ እንዴት አሰራሩን አሳይቻችኋለሁ ማለት ነው። እና እዚህ ጋር እንዴት ነው ዊዝድሮ የምናደርገው ለሚለው እዚህ ጋር ቀጥታ ዋሌት የምትላለች እሷን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። ዋሌት ስትሏት እችን ትመስላለች እና ከዚህ ላይ ከላይ እንደምታዩት ኮይን ነው የምትለው እና ኮይንና ፖይንት አሉ። እዚህ ጋር እናንተ በፖይንት ነው የሚቀላችሁ። ፖይንት ውስጥ ትገቡና ፖይንት ውስጥ እኔም ለራሴ ጀማሪ ነኝ፣ ምንም ነገር የለኝም ማለት ነው። ፖይንት ራሱ እኔ ራሱ ሳልሰራ ነው ለእናንተ እየነገርኳችሁ ያለሁት። እና እዚህ ጋር ደግሞ እንደምታዩት ኤክስቼንጅ እና ዊዝድሮ የሚል አለ። እና እናንተ ደግሞ ዊዝድሮ ለማድረግ ከፈለጋችሁ ዊዝድሮ የሚለውን አንድ ጊዜ ክሊክ ካደረጋችሁ በኋላ እንደዛ ነው ቦታ ያስገባችኋል ማለት ነው። እና 1 ሚሊዮን ኮይን $10 ነው ማለት ነው። $2 ሚሊዮን $20፣ $3 ሚሊዮን $30 ነው። እና እዚህ ጋር ደግሞ በቃ 1 ሚሊዮን ለምሳሌ በቀን በ2 ሰዓት ሁሌ ስትቀመጡ ለ7 ቀን ነው ማለት ለ7 ቀን ነው በ2 ሰዓት 50,000 ኮይን የሚሰጣችሁ። እና ለ7 ቀን ውስጥ ግዴታ እናንተ መቀመጥ አለባችሁ ማለት ነው። እና እዚህ ጋር እንደምታዩት ደግሞ ሰርቪስ ፊ አለ። ሰርቪስ ፊ ደግሞ 2% ነው የሚቆርጠው እናንተ በምታወጡት ማለት ነው። 2% ማለት ከዚህ ከስሩ እንደምታዩት ፊክስድ
1.5 ዩኤስዲቲ ማለት $10 የምታወጡ ከሆነ ለእናንተ የሚደርሳችሁ 8.5 ነው ማለት ነው። እና የሚደርሰው ደግሞ 24 በአንድ ቀን ውስጥ ነው ማለት ነው። ይሄ የሚደርሳችሁ ላርጀርም አለ እዚህ ጋር $50,500,000 በጣም ቀላል ስራ ነው። እና እንዴት ዊዝድሮ ለማድረግ ከፈለጋችሁ ደግሞ እዚህ ጋር ሰሌክት የሚል አለ። እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እና እዚህ ጋር እንደምታዩት በዩኤስዲቲ አርሲ አለ ባይባል አለ። እና እዚህ ጋር እንደምታዩት እዚህ ጋር ሰሌክት ካውንትሪ ይላቸዋል። እናንተ ደግሞ እዚህ ጋር መምረጥ ያለባችሁ በዩናይትድ ስቴትስ ነው እንጂ በሌሎች መምረጥ የለባችሁ። ምክንያቱም እኛ ዩኤስዲቲ ነው የምፈልጉት እናንተ እኔም ዩኤስዲቲ ነው የምፈልገው። እና ዩኤስዲቲ ትሉና ቀጥታ እንደዚህ ያስመርጣችኋል ማለት ነው። ከዛ እንደምታዩት እዚህ ጋር በዩኤስዲቲ ቲአርሲ ነው ማውጣት ያለባችሁ። ከፈለጋችሁ ቦልት በሌሎች ማውጣት ትችላላችሁ። ከዛ እንደዚህ ካደረጋችሁ በኋላ ደግሞ ኮንፊርም መስሩት እዚህ ጋር ቲአርሲ ያስገቡ ይላችኋል። እና የባይናንስ ስማችሁን ማለት ነው የቲአርሲ የከፈታችሁበትን ስማችሁን ታስገባላችሁ ማለት ነው። እና ካስገባችሁ በኋላ ኮንፊርም ይላል እና በ24 ሰዓት ይደርስላችኋል ማለት ነው። እና ባክ ትሉትና ቀጥታ እዚህ ጋር እንደምታዩት ኢንቫይት የሚል አለ። ኢንቫይት የምትለውን አንድ ጊዜ ክሊክ ካደረጋችሁ በኋላ ኢንቫይት እናንተ ያስገባችሁትን መጠን ነው የሚያሳያችሁ ማለት ነው። ያው እዚህ ጋር ዋናው ፖይንት እናንተ ፖይንት እዚህ ጋር ዋናው ፖይንት እዚህ ጋር ኢንቫይት እዚህ ሶስቱ ናቸው ማለት ነው። እና ሶስቱን ጋር መጀመሪያ ላይ ፍሬንድ ኢንቫይት የሚለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ክሊክ አደረጋችሁ በኋላ እንደዚህ ይመስላል ማለት ነው። እና እዚህ ጋር እንደምታዩት ኢንቪቴሽን ኮድ ማስገባት አለባችሁ። ኢንቪቴሽን ኮድ ካላስገባችሁ ምንም አይነት ታስክ ሊሰጣችሁ አይችልም ማለት ነው። እዚህ ጋር የሚወስነው ኢንቪቴሽን ኮድ ነው ብቻ ነው። ኢንቪቴሽን ኮድ ካስገባችሁ በኋላ ነው እናንተ መስራት የምትችሉት ማለት ነው። እና እዚህ ጋር እንደምታዩት እኔ ምንም የለኝም ማለት ነው። እዚህ ጋር ያስገባሁት ሰው ምንም የለኝም ማለት ነው። አክቲቭ ዩዘርስ እንጂ እዚህ ጋር 4 ሰው አለ ማለት ነው።